ክፉ ለማድረግ ነው። እኔ ማሚ ክፉ ለማድረግ ነው። ምንድነው አላማሽ? ምንድነው አልገባኝም። እኔ ምንም ማለት እሺ፣ አሁን ደግሞ ቤቱን ጥለሽ በሌሊት ወጥተሽ በፕሌን መጣሽ። እንደገና እኛም ተያይዘን በፕሌን መኪናውን ጥሎ በፕሌን መጣን። ይሄ ምን ማለት ነው? ምን አይነት እብደት ነው? አንቺን ብትሆኚ እናትሽ ብትቀጠቅጥሽ ብትመታሽ ከእናትሽ ቤት ወጥተሽ አትመጭም። ባዳ ስላደረግሽ እናትሽ ስላለሽ በቃ ተው። በቃ ታላዛር አንተ አታስተባብል። በቃ ለማስተባበል እኮ አይደለም። አሁን በቃ እንግዲህ አሁን የመጣሁት ልጄ ቤት ነው አይደለ? የመጣሁት ልጄ ቤት ነው አይደለ? እና ምን ላድርግ? ልውጣ? ለምን ትወጫለሽ? ስለዚህ በቃ እኔ ፊት አትጨቃጨቁ፣ አልፈልግም። በቃ የምታወሪ ነው ወቂ። በቃ ችግር የለውም። ይኸውልሽ ትንሱዬ ችግር የለውም። አሁን ቤትሽ መጥቻለሁ አይደለ? ስነ ስርዓት አንቺ ራሱ የመጣሁት ልጆቼ ቤት ብዬ መጥቻለሁ። አልለየውኝም። አሁን ደግሞ አንቺ እናቴ መሆናችን ከርሽኝ የመጣሁት ልጄ ቤት ነው። ምንም ማድረግ አልችልም። እየመረረሽ የምትጩ ነገር ነው። ዘላለም አለማችንን እንደዚህ ሆነን እንድንኖር ከፈለግ እየመረረሽ ቋጩ። በቃ ያዞን ባሽን አትርጪ ዝም ብለሽ። እኔም እኮ ማልቀሳቶኝ አይደለም። ይሄ ያዞን ባ ነው። እውነት ምን በድዬሻለሁ? የምታለቅሽው ያዞን ባ ነው እንጂ እኔ ክብሬን ያወረድኩት ቤቷ መጥቼ ክብሬን ዝቅ አደረኩት። እንዴት እንደዛ በቃ መምጣት አልነበረብኝም። አኩርፎ ሄደች አይደል? አኩርፎ ነው ሄደ። መተው ነው በቃ። ላስተካክላለሁ ብዬ መጥቼ እንደገና በሰው በቤታችሁ እንደዚህ ክብሬን ልጥፋ? እንደዚህ አይነት ውርቀት። ሰላም ውድ የኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ከሐዋሳ መጥቻለሁ። ብቻዬን የመጣሁት አሁን ያለሁት ቤቴ ነው። ያው እዛ ያለው ነገር ሳልጨርስ ከማሚ ጋርም ይህን ሰጣ ገባ ውስጥ መግባት ስላልፈለግኩ ቃላት መመላለስ ማለት በዝምታ ነው የወጣሁት። በቃ የፊቷን ብቻ ሪያክሽን አይቼ ነው የመጣሁት። ፊት ነስታኝ እንግዲህ እኔ አንደኛ የሆነ በቃ ብለማመጣት እኮ ደስ ይለኛል፣ ግን የባሰ ደግሞ ሌላ ነገር ይፈጠራል በሚል ትቼ መጥቻለሁ። እቤቴ ነው መሆን ያለብኝ። እቤቴ ብሆን እኮ የሁሉ ነገር አይመጣም። አንዳንዴ ይመስለኛል እንዴት ብዬ ላስረዳችሁ፣ ሰዎች ጋር አብዝተን ስንገኝ ወይ በቃ አንዳንዴ ዋጋችንን እናጣለን እና እኔ ነኝ ጥፋተኛ። መሄድ አልነበረብኝም። በዓልን ቤቴ ባከብር ኖሮ ይህ ሁሉ ነገር ባይፈጠር ነበረ እና ማለት እኔ አጥፍቻለሁ። አንደኛ ለአመት ባሌ ሄጄ እዛ እነሱን መበጥበጥ አልነበረብኝም። እነሱን ማስቸገር አልነበረብኝም። ያው እንደምታውቁት እኔ ማሚን በጣም ነው የምወዳት። ማሚ ከዚህ በፊት አንድ ቀንም ምንም አይነት እኔ እንጃ የፊት አዲስ ነው የሆነብኝ። ይሄ ባህሪዋን አይቼው አላውቅም እውነት ለመናገር። ምናልባት በሌላም ነገር ተናዳ ሊሆን ይችላል። ግን እንዴት እኔ ላይ እንደዛ የተዋደድን አንዳንዴ ይመስለኛል እንዴ ከሰው ጋር በጣም መዋደድ ለካ በልኩ ማድረግ ሁሉም ነገር ጥሩ ነው ብዬ አስባለሁ። በጣም ኦቨር ስትዋደዱ ኦቨር በቃ እንኳን እዚህ ቤት ሆኜ እሷን ስልክ በየሰከንዱ ነው የምናወራው። ቪዲዮ ኮል እናወራለን። ክላስ ሆኜ በቃ ሁሌ ነው የምናወራው። ቴክስት እንጻጻፋለን። ለካ በደንብ ስለቀረብኩ አንዳንዴ በርቀት ነገሮችን ማድረግ ቆንጆ ነው እና ምን አሰብኩኝ፣ ያው ኢትዮጵያ ላይ ታውቃላችሁ ይሄ አማት መራት ምናምን የሚባል ነገር። እኔ ያው እንደ እናቴ ስለምወዳት የቀረብኳትም እንደ ልጅ ነው። መራት ሆኜ አይደለም። ለዛ ነው ቶሎ ቶሎ የምሄደው። በቃ ስለምወዳት ነው እንጂ እኮ ቤቴ መሆን እችላለሁ፣ እናቴ ጋር መሄድ እችላለሁ። ግን ስለወደድኳት ስላከበርኳትም ነው እና እኔ ማሚም አሁንም ወዳታለሁ። ግን ደግሞ እዚህ መምጣቴ በእርግጥ ቅር ልትሰኙ ትችላላችሁ። ለምን የሆነ ነገር ሳትፈቺ ለምን መጣች ትሉኝ ይሆናል። ግን በቃ ማለት ፊት ነስታኝ 3 ቀን መቆየት ማለት ለእኔ በቂ ነው። በቃኝ በቃ እዛ ቦታ መቆየት ያልተፈለግኩበት ቦታ ፊት ከምንም በላይ ደግሞ ካፍትፍቱ ፊቱ ነው የሚባለው እና ያ ነገር ለእኔ ኮንፈርት ነስቶኛል። ምንም ባጠፋ ይሄን ያህል እኔና እሷ 3 ቀን ሙሉ በደህና ሳናወራ ስንቀር ፊት እንኳን ጠዋት ደውዬ ከከሰዓት የምንነፋፈቅ የነበረው ለካ ፍቅር ያልቃል። እውነት ፍቅር እንደሚያልቅ አየው። በቃ እንጃ አላቅም፣ ምን እንደምትለኝ አላቅም። እና ውድ ቤተሰቦቼ ይቅርታ፣ ማሚንም በጣም ደጋግሜ ይቅርታ ጠይቄያለሁኝ። ከዚህ በኋላ ምን ይቅርታ ምጠይቅ አይመስለኝም። ይህን ያላጠፋሁትም ነገር አለ ብዬ ስለማላስብ ማለት ነው። እና ቤቴ መጥቻለሁ። እንግዲህ አላዛር ጨርሶ መምጣት ይችላል። በቃ እኔ
የምሬ ነው። በቃ ቲኬት ቆርጬ ወደ አሁን ነው የመጣሁት። አሁን ጠዋት አካባቢ ነው እና በቃ ለምን እንትን እላለሁ ብዬ በቃ መጣሁ። አልቻልኩም እውነት ለመናገር እዛ ቦታ መቆየት። እውነት እኔ አልኳችሁ ሰው ቤት ሄጄ የመጀመሪያው ነገር የማየው ፊት ነው። የትም ቦታ እኔ እናቴ ፊት ከነሳችኝ የምሬን ነው ምን ሆነሽ ነው ምናምን ብዬ ጠይቃታለሁ። ምንድን ነው ያስቀየምኩሽ ነገር አለ እናቴ ጋር ማለት ነው። ይደብራል አይደል? ሰው ፊት ሲነሳችሁ ምንም ነገር ይቅር አትብሉ፣ አትጠጡ፣ እንጀራ ተከልከሉ፣ ግን ፊት መንሳት በጣም ይከብዳል። እና እኔ ፊት የተነሳሁበት ቦታ መቆየት አቃተኝ። ስለዚህ ለዛ ነው የመጣሁት። ብዙ እናቶች ትኖራላችሁ፣ ለምን ነገሮችን ሳትፈቺ መጣሽ ልትሉኝ ትችላላችሁ። ግን እኔ በቃ ግዴታዬ ነው እዛ በቃ መቆየት የለብኝም ብዬ ስላሰብኩ፣ እንደገና ደግሞ በቆየው ቁጥር የባሰ እያናደድኩ ነው የሚመጣው። እኔ ቤቴ አርፌ ብቀመጥ እኮ ተከብሬ ብቀመጥ የሁሉ ነገር አይመጣም አይደለ እንዴ? ስለዚህ ቤቴ መጥቻለሁ። እንድታውቁ ነው የምፈልገው ይህንን ነገር ቤቴን መምጣቴ። ያው የምታዝኑብኝ ሰዎች ትኖራላችሁ። ምክንያቱም እኔና ማሚ የነበረን ፍቅር ሁላችሁም ያው ግልጽ ነው። እኔ መናገር አይጠበቅብኝም። በጣም ነው የምንከባበረው፣ በጣም ነው የምንዋደደው። አላቅም በመካከላችን ምን አይነት ሴጣን እንደገባም አላቅም እውነት ለመናገር። እንዲህም ብዬ ደግሞ ለሌላ ሰው መናገር ደበረኝ። ማሚም አለች እዛ ናት ያለችው የሲዟ በቃ እኔ ሁሉንም ትቼ ነው የመጣሁት እውነት ለመናገር። እንደዚህ አላዛር ያውቃል፣ አላዛር ነግሬዋለሁ። ስለዚህ እሱም ደግሞ የዛን ቀን ምንም ሳንፈታ ነው ያደርነው። ትላንትና ምንም ነገር ሳንነጋገር ነው ያደርነው ከሱ ጋርም በቃ ዝም ብለን በቃ አለ አይደለ። እሱ ምንም ማድረግ አልቻለም ይመስለኛል፣ ፈርቷት ነው። ስለዚህ እኔ ለምን በእናትና በልጅ መካከል መግባት አልፈልግም። እሱም ደግሞ እንደዚህ አድርግ እኔ ስለማሚ መጥፎ ነግሬው እናቱ ናት። እናቱን እንደሚወድ አውቃለሁ፣ እንደሚያከብር አውቃለሁ። እንደገና ደግሞ እሱ ያሳየኝ ነገር ስላለ ለእናቱ በጣም ስለሚወዳት በጣም አልፎ ስለሚቀርባት ነው። እኔም አልፌ የቀረብኩበት ምክንያት አላዛር ነው። ምክንያቱም ምን ያህል ለእናቱ ሪስፔክት እንዳለው አውቃለሁ፣ ምን ያህል እንደሚወዳት አውቃለሁ። ስለዚህ እሱ ነው ያስገደደኝ ማለት ነው። የእሱ ነገር እሱ እንደዛ መሆን እኔ አንዳንዴ ምንድን ነው አንዳንድ መራቶች ወይም ደግሞ እንደዚህ እንደኔ አይነት ሰዎች ባላቸውን ከቤተሰብ እንዲርቅ ያደርጋሉ ይባላል። ለካ ወደው አይደለም የሚያርቁት። እሱን የተገነዘብኩት። ምክንያቱም መራቁ ይሻላል አይደለ? መሸሽ ይሻላል። እኔ እንደዚህ አይነት ቦታ መጋፈጥ አልፈልግም። ተጋፍጬ ሌላ ነገር ከሚመጣብኝ ለምን ከነገር አልሸሽም? ለምን እጋፈጣለሁ ፊት ለፊት በሚል ነው አይደለ? እኔ እንጃ አላቅም። የምትመክሩኝን አያለው፣ ኮሜንት አነባለሁ እና ምከሩኝ እስኪ። እውነት ምን ማድረግ እንዳለብኝ አላቅም። እንደዚህ አይነት ኤክስፒሪየንስ ገጥሞኝ ማለት አያቅም። ካገባው በጣም ቅርብ ጊዜ ነው ትዳር ውስጥ ከገባው እና እንደዚህ አይነት ነገር ይገጥመኛል ብዬ እውነት ጭራሽ አላስብም። እኔ ማሚን እንደ እናቴ ነው የማያት። በጣም ነው የምወዳት አሁንም። እና ማሚ ብትረጂኝና ነገሮች ብንፈታ ደስ ይለኛል። ቪዲዮውን የምታይ ከሆነ ተነጋግረን እንጨርስ እባክሽን። ቴክስት አይመለስም ብደውል በቃ እኔ ደግሞ አሁን ከዚህ በላይ ምንም ማድረግ አልችልም። መደወልም አልችልም፣ መጋፈጥም አልችልም። በቃ ወይ ደግሞ ያው ሌሎች ሰዎች እንደሚያደርጉት እናትና ልጅ መሆናችን ቀርቶ እኔም እንደ መራትነቴ ማሚም እንደ አማትነቷ እንቀጥላለን። እንደዛ ብዬ ነው የማስበው። የሚሻለው እሱ ነው ብዬ ነው የማስበው። አዎ በእርግጥ ይሄ ቃል ከኔ ላጠብቁ ትችላላችሁ፣ ግን እኔ ካየሁት አንጻር እውነት ዝግንን ነው ያለኝ። በአጭር ጊዜ ውስጥ የሁሉ ነገር ይፈጠራል ብዬ አላስብም። እና ቪዲዮ ልሰራ አልነበረም፣ ግን ደግሞ በጣም ስለኔ የምትጨነቁ በጣም ብዙ ሰዎች አላችሁ እና ለእናንተ መልስ እንዲሆናችሁ ነው። በቃ ለእናንተ መልስ እንዲሆናችሁ